አሳዛኝ መረጃ ነው እንግዲህ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ የሆነችው እና በጣም ብዙ ሰዎች በሞቷ ያዘኑ በርካታ ኢትዮጵያውያን እንግዲህ ሀዘናቸውን ስሜታቸውን ሲገልጹ ቆይተዋል። በስተመጨረሻም ዛሬ በካቴድራል ስላሴ የቀነኒ አዱኛ ስርዓተ ቀብር ተፈጽሟል። ወዳጅ ዘመዶቿ ቤተሰቦቿ በተገኙበት ስርዓተ ቀብሯ ተፈጽሟል። ነፍሷን በገነት ያኑረው እያለን እኛም ሀዘናችንን ለመግለጽ እንወዳለን። የሞቷንም እንግዲህ የአሟሟቷን ሁኔታ ፖሊስ የያዘው ጉዳይ ነው። ጥናቱን እንግዲህ አድርጎ ምርምሩን አድርጎ ለሕዝብም የአሟሟቷን ሁኔታ ፖሊስ ይገልጻል ብለን ተስፋ እናደርጋለን። እስከዚያው ድረስ ግን በተለያዩ ማህበራዊ ሚዲያዎች ስለ አሟሟቷ የተለያዩ መረጃዎች እየወጡ ይገኛሉ ማለት ነው። ሰዎች የራሳቸውን ሀሳብ አስተያየት ከመሰንዘር እንዲቆጠቡ የሚያደርገው ፖሊስ በምርምር የሚገልጸው የምርመራ ውጤት ይሆናል ማለት ነው። እንግዲህ የሚመለከተው አካል መረጃውን ለህዝቡ በጊዜው ያደርሳል ተብሎ ይጠበቃል።